السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. دعوة لرجلاتشو ነው ዛሬ ለተልቂን ሳይሆን የመጣሁት ማለት ነው። ተለቅ ያሉ እህቶችም ስላሉ ያው እነሱ በግራ በኩል በቀኝ በኩል ናቸው። እነሱን ሳናይ ባላህ ፍቃድ አንድ ወንድም አላህ ይቀበለውና ይሄው ለሁላችሁም ወደ 1500 የሚሆን ጅልባብ አሰፍቶ ሰጥቷችኋል። አላህ ይቀበለው። አላሁ Subhanahu Wa Ta'ala የኢማንን ኩታ አላህ ያልብሰው። ይሄ ሂጃብ ማለት ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ሂጃብ እንዲለብሱ አዘዋል። ሚስቶቻቸውም ሂጃብ ይለብሱ ነበር። ሂጃብ ማለት ሴት ልጅ ከክፉ ነገር የሚጠብቃት ነው። የሷሃባ ሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተማሪያቸው ነበሩና ለሂጃብ የሚሰጡት ትኩረት በጣም ትልቅ ነበር። ከዛ ውስጥ የሚከተለው ምሳሌ ይገኝበታል። ጥቁሯ ሴት ወይንም ኡሙ ዙፈር በመባል የምትታወቅ አንዲት ሷሃቢ ሴት ነበረች። የሚጥል በሽታም ነበረባት። የሚጥል በሽታ ማለት ልክ ራሷን ስትስት ምን እንደምትሰራ አታውቅም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ሄዳ አንቱ የአላህ መልእክተኛ ሆይ እባክዎትን ዱዓ አድርጉልኝ እኔ እኮ የሚጥል በሽታ አለብኝ አለች። ምን አለች? የሚጥል በሽታ አለብኝ ዱዓ አድርጉልኝ አላህ አፊያ እንዲያደርገኝ። የእሳቸው መልስ ምን ሆነ? ከታገስሽ ግን አላህ ባንቺ ላይ በወሰነው በሽታ ላንቺ ጀነት አለሽ አሏት። የሷ መልስ ምን ሆነ? እታገሳለሁ ለምን? ጀነትን ስለምትፈልግ። ነገር ግን ሚጥለው በሽታ ሲጥለኝ እኮ ሰውነቴ ይገላለጻልና እንዳልገላለጽ ዱዓ አድርጉልኝ። አንድ ሰው ሳያቅ ራሱን በሳተበት ሰውነቱ ቢገለጥ አላህ ይጠይቃል? አይጠይቅም አይደል? ነገር ግን እሷ አላህን ፈሪ ከመሆኗ የተነሳ እኔ ወድቄ ራሴን ስስት ሰውነቴ እንዳይገላለጥ ግን ዱዓ አድርጉልኝ አላህ ባይጠይቀኝም አለች። ዛሬ አቅል ሰጥቶን ሚጥል በሽታ ሳይኖርብን ተገላልጠን ምንወጣ እህቶች በዚህ ሐዲስ አንመከርም? ልንመከር ግድ ይለናል። ልንመከር ግድ ይለናል። የሁላችንም አባት ማን ይባላል? አባታችን አደም ይባላል። የሰው ልጆች አባት። እናታችን ማን ትባላለች? ሐዋ ትባላለች። ጀነት ውስጥ አላህ ምን አላቸው? መጀመሪያ እንደፈጠራቸው ብሉ ጠጡ፣ እቺን ዛፍ ግን እንዳትነኳት አላቸው። ከዛ እነሱ ተሳሳቱና ያቺን ዛፍ በሏት። ያቺን ፍሬ ሲበሉ ምን ሆኑ? ሀፍረተ ገላቸው ተገለጠባቸው። ስለዚህ ተገላልጦ መሄድ የምን ምልክት ነው? አላህን የመታዘዝ ወይስ አላህን የማመጽ? አላህን የማመጽ። አደም አለይሂ ሰላም ከእናታችን ሐዋ ጋር ልክ ያቺን ስተት ሲሰሩ መላ እርቃናቸው ተገለጠባቸውና ጀነት ውስጥ ባሉ ቅጠሎች እላያቸውን ለመሸፈን ተሯሯጡ። አላሁ አክበር። ስለዚህ መራቆት ነው ወይስ መልበስ ነው ትክክለኛው እምነት? መልበስ አይደለ? አዎ። ለሴት እህቶቻችን ደግሞ ልብ ይሉ ዘንድ በተለይ እድሜያቸው ለደረሱት የመርየምን ታሪክ አነሳለሁ። ያላህ ሰላም በሷ ላይ ይሁንና ጅብሪል መጥቶ ሊያወራት ሲል ምን አለችው? አላህን ፈሪ ከሆንክ እንዳትቀርበኝ አለችው። ምን ከሆንክ? አይዋ ወንድ ልጅ ሴት ልጅ ሚለክፋት ሚቀርባት ከዛ ደግሞ ፍቅር ሚያስይዛት ከመቼ በኋላ ነው? እሷ አለባበሷ ጤነኛ ካልሆነ ይጠጋታል ሊያድናት። እንስሳ በእንስሳ ሲታደን አላያችሁ? ሴት ልጅም በወንድ ልጅ የምትታደነው ባለባበሷ፣ ባሳሳቋ፣ ባካሄዷ ነው። እሷ ግን ሙተሐጂባ ከሆነች፣ እሷ አላህን ፈሪ ከሆነች፣ አካሄዷን አስተካክላ የምትራመድ ከሆነ ዓለም ላይ አለ የሚባል ዱርዬ ወንድ የፈለገ ወንድ ቢሆን ሴት ልጅ ይፈራል። ወንድ እንዲዳፈራት የምታደርገው ማናት? ሴት ልጅ ራሷ። ምን በማድረግ? አለባበሷን ባለማስተካከል። በህይወት ያለች ሴት ወንድ ልታታል ትችላለች? አትችልም? ትችላለች። በምኗ?
ባለባበሷ ወንድ ልጅ ትጠራዋለች። ልክ ለድመት ሳምባ ሰጥቶ ነይ ሲሏት ድመት እሺ ብላ ትመጣለች አትመጣም? ሴት ልጅ ራቁቷን ሆና አካላቷን እያሳየች ከሄደች አለ የሚባለው ወንድ ሁሉ በሷ ይፈተናል። ለዚህ ደግሞ ምስክራችን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ምን አሉ? ሴት ልጅ ከቤቷ ስትወጣ ሰይጣን ያሳምራታል አሉ። ከቤት ለወጣችው ራሱ ሰይጣን ምን ያደርጋታል? ያሳምራታል። እሺ ሴት ልጅ ከሞተች በኋላ ምኗ ይፈልጋል? ንገሩኝ እስቲ። ምንም። ወንድም ልጅ ከሞተ በኋላ ማንንም አያሳስም አይደል? ከመሆኑ ጋር አላህ እኛ ወንዶችን በሶስት ከፈን ተከፈኑ ሲለን የእናንተ የሴቶች ጉዳይ ግን ትልቅ ስለሆነ ሞታችሁ የምትከፈኑት በ5 ከፈን ነው። በስንት? በ5 ከፈን። አላሁ አክበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሴት ልጃቸው ስትሞትባቸው ምን አሉ? በትላንትናው ዕለት ማን ነው ከሚስቱ ጋር ግንኙነት ፈጽሞ ያላደረው አሉ። ለምን? የእሳቸውን ልጅ ሬሳ ወደ ቀብር ይዞ ሲገባ የሬሳውን ሰውነት ሲነካ ሌላ መጥፎ ነገር ሰይጣን በጭንቅላቱ እንዳያሳስበው ማታ ከሚስቱ ጋር ግንኙነት ያልፈጸመ ሰው ብቻ የኔን ልጅ ሬሳ ይዞ የሴት ልጄን ወደ ቀብር ይግባሉ። ከዚህ ምን እንማራለን? ትልልቆቹ በቀኜ በኩል ያላችሁ እህቶች፣ ሴት ልጅ ጉዳይዋ የጠና ነው። ካልተሸፋፈነች፣ ራሷን ካልጠበቀች ሬሳዋ በዚህ ደረጃ ይፈትናል ተብሎ በ5 ከፈን ተከፈኑ ተባላችሁ። ፋጢማ ረዲየላሁ አንሃ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ምን ትላለች? ህመም ላይ ሆና ልትሞት ሰዎች ሊዘይሯት ሲመጡ በጣም ጭንቅ ሲላት ለምን ተጨነቅሽ አሏት። ነገ ሞቼ በቃሬዛ ላይ ወንዶች ናቸው ወየኔን ቅርጽ እያዩ የሚሸኙት ሬሳዬን አለች። ምንን? ሬሳዬን። በዛ የተነሳ ምን ተደረገላት? ቅርጿ ሰውነቷ እንዳይታይ ሬሳ ከመሆኗ ጋር በሆነ ዕቃ ውስጥ ተጠቅልላ ተወስዳ ቀብር ውስጥ ገባች። ከዛ በኋላ ቀብሩ ላይ ፈቷት። እህቶቼ ዛሬ እንደ ቀልድ የምታወሩት፣ ዛሬ እንደ ቀልድ እግራችሁ የምታሳዩት፣ ዛሬ እንደ ቀልድ ስትሄዱ መንገድ ላይ ወደዚህ ወደዛ የምትሉት የሆነ ወንድ ይከተላችኋል። ከዛስ ይጠራችኋል ወደማይሆን አቅጣጫ። ከዛስ መውጫ የለውም። ሕይወታችሁ ሙሉ ስትሰቃዩ ትኖራላችሁ። ስለዚህ ይሄ ሂጃብ ማለት ለሴት ልጅ ውበቷ ነው። ለሴት ልጅ ውበቷ ምኗ ነው? ሂጃቧ ነው። ምክንያቱም በሂጃብ ውስጥ አላህን ማምለክ አለበትና። ተራቅቶ መሄድ የጥፋት መንገድ ነው። ሰይጣን ሰራዊቶቹን ገላልጦ ይልካቸዋል። ወንድና ሴት ግንኙነት ይፈጸማል። ከዛ በኋላ መውጫ የለውም። ስለዚህ አላህ ይቀበለው። ይሄን ጅልባብ ያለበሳችሁ ግለሰብ አላህ ጀነትን ቤቱ ያድርግለት። እናንተም ግን ሂጃብን ወዳችሁት ልትለብሱት ነው የሚገባው። ዛሬ የተቸገርነው በውዴታ ያልተገነባ ኢማን ለሰው ብሎ አላህን መፍራትና ለአላህ ብሎ እሱም መፍራት ልዩነት አላቸው የላቸው? አላቸው። ሁለት ሰዎች አንድን ተመሳሳይ ወንጀል ይተውታል። አንዱ አላህ ዘንድ ይመነዳል፣ አንዱ ዋጋ የለውም። ማን ነው አላህ ዘንድ የሚመነዳው? አላህ እኮ ይሄን ትእዛዝ አዞኛል ብሎ የፈጸመው ግለሰብ አላህ ዘንድ ደረጃው ትልቅ ነው። ሂጃቤን ካለበስኩ አባቴ ጫማ አልገዛ ብሎኛል፣ እሱ እኮ ኃይለኛ ነው በቦክስ ያጠጣኛል ብሎ መልበስ ደግሞ ይለያል። ሰውን ፈርቶ አንድን ነገር መተግበርና አላህን ፈርቶ አንድን ነገር መተግበር ይለያያል። ሰውን ፈርቶ አንድን ነገር መተውና አላህን ፈርቶ አንድን ነገር መተው ይለያያል። ስለዚህ እንውደደው መጀመሪያ የለበስነውን ሂጃብ። ትሉ ይሆናል ይሄ ጥቁር ልብስ እኮ ፀሐይ ላይ በጣም ፀሐይ ይስባል። እሺ በጣም ያቃጥላል። አዎ የት ላይ ነው የሚያቃጥለው? ዱንያ ላይ። ዱንያ የፈተና አገር ነው አይደለም? ነው። አኼራ ላይስ በዱንያ ላይ ጥቁሯን ለብሳ ሙቀቱ ከብዷት የነበረች ሴት የአኼራ እሳት ያገኛታል? አበደን። ተውሂዷን ካሟላች በታገሰችው
በተፈተነችው ልክ አላህ ደረጃዋን ከፍ አድርጎ ጀነት በሰላም ግቢ ይላታል። አለበለዚያስ ዛሬ ሰውነትን ስናሳይ ወንጀሉ ምን ይመስላል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ከሷ ወንጀል ላይ ሳይቀነስ ከማን ተራቁታ ከምትሄደው እህታችን ወንጀል ላይ ሳይቀነስ ባዩዋት ወንዶች ቁጥር ልክ ይሄ ወንጀል ለማን ኮፒ ይመጣል? ለእህታችን ይመጣል። ስለዚህ እህቶቻችን መከበሪያችን ዲናችን ምናችን ነው? ከተውሂዳችን ቀጥሎ ሂጃባችን ነው። ሂጃብን ወደን እንልበሰው። ጸጉር አይገለጥም፣ እግር አይገለጥም፣ ሌሎች አካላት አይገለጡም። ከወንድ ጋር የማይገባ ግንኙነት በጭራሽ አይገባም። ዲናችንን ተምረን ያቺን ውድ ሀገር ጀነት ለመውረስ ብቻና ብቻ ነው ዓላማችን ሊሆን የሚገባው። ይሄ መንገድ የማን መንገድ ነው? የነ መርየም መንገድ ነው። የነ አሲያ መንገድ ነው። የነ ኸዲጃ፣ የነ አይሻ፣ የነ ፋጢማ መንገድ ነው። እንጓዝበት። ቁርአናችንን በአግባቡ እንቅራ። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን ዘንድ በዚሁ ጨርሻለሁ። አላህ መጨረሻችንን ያሳምረው። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ